ከፋሚሊ ጋር ምኖር ሰው አይደለም ማለት እናት አባቶቼ በህይወት የሉም። የሆነ ችግር ሲኖር የሆነ መረጋጋት አይኖርም። ቤተሰብ መጠየቅ ሀሉድ ሴት ስትሆን ወራዊ ግዳጅ አለ። አንድ ሰው በረዳ ቁጥር ብዙ ነገር ነው የሚያደርግለት። ትራንስፖርት ላጣ ሰው 10 ብር ብትሰጠው ለሱ ትልቅ ነገር ነው። ወጣቶችን ማስተማር ግን ሁሉ ጊዜም ትልቁና ቀጣይነት ያለው ነው። መጠየቅ አልፈልግም ነበር። የሆነ ራሴን ችዬ በራሴ የሆነ ነገር ነበር ማድረግ የምፈልገው። ይሄ ድል ከመጣ በኋላ ግን ከነሱ መቀበላቸው ነገር ቀንሷል። በተለያዩ ኬዞች ስልጠናቸውን የሚያቋርጡ ተማሪዎች አሉ። ከራሳቸው ላይ ቀንሰው በመስጠታቸው በጣም ነው ማመሰግናቸው። ጥሩ ቦታ ላይ ሆነን ወደ ኋላ ተመልሰን ያለፍንበትን አስተዋውሰን ሰውን እንድንረዳ የሚያደርግ ስለሆነ የትራንስፖርት መክፈል እስከሚያቅታቸው ድረስ የደረሱ ልጆች አሉ። እንደዚህ አይነት ነገሮች ሲመጡ ደግሞ ተስፋ ላሰብነው ላለምነው ነገር ቀድሞ በቃ ስራውን መስራት ትልቅ ነገር ነው ብዬ አስባለሁ። ይሄ ነገር መመቻቸቱ አንዲት ሴት ራሷን ጠብቃ በነፃነት እንድትማር ያደርጋታል። የራሴን ማሽን ገዛው ካሟላው በኋላ እኔ ለቤተሰብ ማድረግ ያስደስተኝ ስለነበረ ያው ለቤተሰብም አደርግ ነበረ። እነሱ ሰፖርት ሲያደርጉኝ ነው ስራ የጀመርኩኝ። ሁላችንም ብንረዳዳ መስጠት ምን ያህል እንደሚያስደስት እንዳውቅ አድርጎኛል። ይሄንን ዲዛይን የሰራ ነው ለፋሽን ሾው ውድድር ነበረ። ከተመረኩኝ በኋላ እግዚአብሔር ይመስገን ስራ እየሰራሁኝ ነው። የመርዳት ነገር ምንድነው ከራስ ሲያልፍ አንድ ነገር ሁሉ ጊዜ ለመልካም ነው። በክህሎት ውድድር ነው የተወዳደርኩት እና ከአዲስ አበባ አንደኛ ነው የወጣሁት። ኢፌክቲቭ ሆኖ የምናያቸው ልጆች ደግሞ እንደዚህ አይነት ሬንጅ ውስጥ ያሉ ልጆች ናቸው። ከምዝገባ ጀምሮ እስኪመረቁ ድረስ ነው ይሄ ድርጅት እርዳታ የሚያደርግልን። የትስ ፋሚሊ ፈጣሪ የባረካችሁ ናችሁ። ለኔ ብቻ ሳይሆን የደረሳችሁልኝ ለቤተሰቦቼም ጭምር ነው። ኮሌጅ በመማርበት ሰዓት በጣም ጭንቀት ውስጥ ነበርኩኝ። የእኔ ከጓደኞቼ እኩል ካለመሆን፣ ልብስ ካለመቀየሬ፣ የምፈልገውን ካለማግኘቴ በላይ የሚያሳስበኝ የእህቶቼ ጉዳይ ነበር። በልጅነታቸው ተድረው ብዙ ልጆች ወልደዋል። እናታችን ሞታለች፣ አባትም የላቸው። ሲከፋቸው መሸሸጊያ ማልቀሻ እንኳን ሰው የላቸው። ምንም እንኳን ታናሻቸው በሆንም ኃላፊነቶቼ እንደሆኑ ይሰማኛል፣ ያሳዝኑኛል። ሁሉ ጊዜ ስለነሱ አስባለሁ። ልጆቻቸውን እንኳን ማስተማር አቅቷቸው ትምህርት ቤት አቁመዋል። ኮሌጅ እየተማርኩኝ እያለ መሃል አካባቢ ሁሉም ተራ በተራ እየወለዱ ሊደርስ ያለውን ሰብላችንን በረዶ እንዳለ አጠፋብን። ጉድ ፈላብን አሉኝ። ሰማይ ምድር ተደፋብኝ። አለቀስኩ። ትምህርቴን አቋርጬ የቀንም የሌሊትም ስራ ለመስራት ወሰንኩኝ። ደሞዝ እስክቀበል ድረስ ምን ሊበሉ ነው እያልኩ አሳሰበኝ። ስራ እየፈለኩ እያለ ስልክ ተደውሎ ብር ተልኮልሻል ከየትስ ፋሚሊ እዩ ተባልኩኝ። በህይወቴ በጣም የተደሰትኩበት ቀን ነው። ለሰው ችግር እንደመድረስ የሚያስደስት ነገር የለም። የትስ ፋሚሊ በሰጣችሁኝ 12500 ብር ለእህቶቼ የሚያስፈልጋቸውን እህል ሸምቼ የሚዘትሩትንም ጭምር ገዛሁላቸው። ለምርቃቴም ጨርቅ ገዝቼ አስቀምጬ ጊዜው ሲደርስ ቀሚስ ራሴ ሰፍቼ ለበስኩኝ። ፈጣሪ ይባርካችሁ። ለችግሬ ለጭንቀቴ እንደደረሳችሁልኝ በምትፈልጉት ጉዳይ ላይ ፈጣሪ ይድረስላችሁ። እስከ ዓለም ዳርቻ ያስፋችሁ ያብዛችሁ። እጅግ በጣም አመሰግናለሁ። እኔ ከፋሚሊ ጋር ምኖር ሰው አይደለም ማለት እናት አባቶቼ በህይወት የሉም እና ከፋሚሊዎቼ ጋር እህት ወንድም አክስት ጋር ስለምኖር የተለያዩ የውጪ ጫናዎች አሉብኝና እነዛን እንድፈታ አድርጎኛል። አእምሮ የሚደሰትበት ልብ የሚረካበት የበጎነት ተግባር ለችግረኞች ማድረግም በርካቶች ካጠላባቸው የቀቢጸ ተስፋ መጋረጃ ውስጥ በመውጣት ብሩህ ተስፋ ተሞልተው ነጋቸውን አሻግረው ማየት እንዲችሉ ያደርጋቸዋል። ወላጆቿን በሞት የተለዩት የተማሪ ባንቺ አምላክ ምስክርነትም ይኸው ነው። ከደግነት ከሚቀዳ በጎነትም ተጠቃሚ በመሆኗ ብሩህ ተስፋ መሰነቋን ትናገራለች። እህት ወንድም ምንም ያክል ቢረዳ በራስ በኩል እንደምታገኘው ስለማይሆን የተለያዩ ወጪዎችን እንድሸፈንበት ለመማር ማስተማሩ ግብአቶችን እንዳሟላበትም ሆነ
ትራንስፖርት ከመቸገር እንደ ልቤ ትራንስፖርት ከራሴ እጅ አውጥቼ ለመምጣት ረድቶኛል ይሄንን እድል ማግኘቴ ማለት ነው። በዋጋ የማይተመን በጎነት በሰዎች ሕይወት ውስጥ ሲንጸባረቅ የሚያስመለክተውን ተስፋ እንሆ እንላለን። አብራችሁን ቆዩ። በአሜሪካ አትላንታ ጆርጂያ ግዛት ተመሰረተ። የኤድስ ፋሚሊ ፎከስ ፋውንዴሽን የበጎ አድራጊ ድርጅት ከቤተሰብ የተወረሰውና በልጅነት አእምሮ ተቀርጾ ያደገው የበጎነት ተግባር እያደገ መጥቶ 2022 ላይ አሃዱ ብሎ የጀመረው የኤድስ ፋሚሊ ፎከስ ፋውንዴሽን የበጎነት ተግባርም በበርካታ ተግዳሮቶች ውስጥ አልፈው ለሚማሩት ተማሪዎች የምስራች ሆኖ መቀጠሉና ይኸው ተስፋቸው ለማስቀጠልም ዓላማ አድርጎ እንደገባም የኤድስ ፋሚሊ ፎከስ መስራች የሆኑት ወይዘሮ ቤተልሔም እንዲህ ያብራሩታል። የኤድስ ፋሚሊ እንግዲህ ሲታሰብ ሲጀመር ራሱ ዛሬ ያሰብኩት ወይም ደግሞ አንድ ቀን ተነስቼ ዝም ብዬ የመጣ ሳይሆን ከድሮ ከልጅነቴ ጀምሮ ቤተሰቦቼን በማየት እነሱ በተለይ ለተቸገሩ ሲደርሱ ሲያስተምሩ ሲያግዙ በጣም ብዙ ቤተሰብ ጓደኛ ጎረቤት ብዙ ሲረዱ የኖሩ ቤተሰቦቼ ናቸውና ከነሱ ያየሁትን ነገር ነው ብዬ አስባለሁኝ። አሁን እዚህ ጋር ለመመስረትም እድል የሰጠኝን እግዚአብሔርን ደግሞ በጣም አመሰግናለሁ። እና የተጀመረው እንግዲህ እንዳልኳችሁ 2021 ላይ ነው። ከዛ 2022 ስራውን ጀመርን። እንዲሁም ደግሞ ስራውን ለመጀመር ደግሞ ስነሳሳ ይሄን ነገር ሳስብ ወጣቶችን እንግዲህ በእጅ ሙያ ስኪል እንዲኖራቸውና ተቀጣሪ እንዲሆኑ ራሳቸውንም ለማገዝ ቤተሰቦቻቸውንም እንዲሁም ሀገራቸውን ለመርዳት እንዲችሉ ራሳቸውን ማስቻልን ነው ዋናው ሐሳቡ። እና ይሄንን ነገር ለማሰብ ያው ያነሳሳኝ ከቤተሰቦቼም ቢሆን ሲጀመር ያው ሀገራችን ውስጥ ያለውን ችግር እንግዲህ ሁላችንም እናውቃለን። በብዙ በተለያየ ችግር ውስጥ የሚያልፉ ብዙ ሰዎች አሉ። ግን ወጣቶችን ማስተማር ግን ሁልጊዜም ትልቁና ቀጣይነት ያለው ነው ብዬ አስባለሁ። እንዲሁ አሁን ያነበብሽውን እንግዲህ ምስክርነት ልበለው ወይም ቴስቲሞኒ የጻፈችው አንዷ ተማሪያችን ይህንን ስትጽፍ እንግዲህ ለመመስረት ካስቻሉኝ ነገሮች አንዱ ምንድነው ኢትዮጵያ ውስጥ በ2000 እንግዲህ 21 22 አካባቢ ወደዛ አካባቢ ይመስለኛል ዳያስፖራ የሆነውን ከዚህ የኢትዮጵያ መንግስት ኑና አንዳንድ ስራዎች መስራት የምትፈልጉ ካላችሁ እናግዛለን አብረን ስራ የሚል ሐሳብ ሲነሳ እስቲ ልሞክር ሄጄ ምንድነው ማድረግ የምችለው በዚህ ሁኔታ ውስጥ ብዬ ነው እንግዲህ ሄድኩኝ። እዛም በደረስኩ ጊዜ ጠየኳቸው። አንዳንድ ኢንፎርሜሽን ዴታውን ማየት ፈለኩኝ። ያው ምን ያህል ሰው ነው እየተማረ 12ኛ ክፍል እየጨረሰ ወደ ኮሌጅ መግባት እድል የሌለው ወይም ደግሞ ቁጥሩን ማወቅ ፈለኩኝ ምን ያህል እና ብዙ ወጣቶች የተቸገሩ ምንም አማራጭ የሌላቸው ኮሌጅ ውስጥ ነጥብ መቶላቸው እንግዲህ ዩኒቨርሲቲ ካልገቡ በስተቀር በትንሽ ነጥብ ለምሳሌ እንደ ሞያ የቴክኒክ እና ሞያ ኮሌጆች ሄዶ ለመማር የሚያስፈልገውን መስፈርት እንኳን ቢኖራቸው ክፍያውን ከፍለው ትራንስፖርቴሽን የተለያየ ነገር አሟልተው መድረስ የሚችሉ ልጆች ብዙ እንደሌሉ ተረዳሁ። እና ከዛ ነው እንግዲህ አሁን ጠየቅኩኝ ይሄንን ነገር መስራት ፈልጋለሁ አልኩኝ። ከሁለት ጓደኞች ጋር ሁለት ኮሌጆች ጋር አገናኙኝና ሄጄ መጎብኘትን እድል አገኘው። ባገኘውም ጊዜ ሄጄ ሳይ ምን ያህል ችግሩ ጥልቅና ሰፊ እንደሆነ በጣም ተረዳሁ።
የ12ኛ ክፍል የብሔራዊ መልቀቂያ ፈተና ወስደው ውጤት ያልመጣላቸው ተማሪዎች በፖሊቴክኒክ ስልጠናዎች ውስጥ የሚሰለጥኑ ተማሪዎች ትምህርታቸውን ለመከታተል አዳጋች የሆኑባቸውን ጉዳዮች ላይ ትኩረት አድርገው ካጠናቀቁ በኋላም በንፋስ ስልክ ላፍቶ ክፍለ ከተማ ፖሊቴክኒክ ኮሌጅ የሆቴልና የምግብ ስልጠና እንደዚሁም በተግባረ ዕድ ፖሊቴክኒክ ኮሌጅ የፋሽንና ዲዛይን ትምህርት ክፍል ላይ መነሻ አድርገው ባደረጉት ቅኝትም ሰልጣኝ ተማሪዎች የሚገጥማቸውን የፋይናንስ ችግር ላይ ማዕከል አድርገው በመነሳት ከቤተሰቦቻቸው ጋር በመሆን በወቅቱ የ15 ተማሪዎችን የትምህርት ፍጆታቸውን በመሸፈን የጀመረው የበጎነት ተግባር ዛሬ ላይ ቁጥሩ ጨምሮ በርካቶችን ከጭንቀት አውጥቶ በብሩህ ተስፋ ተሞልተው ትምህርታቸውን እንዲከታተሉ አድርጓቸዋል። ስሜ ቀነኒ መሐመድ ይባላል። ከሆቴልና ቱሪዝም ዲፓርትመንት የመጣሁት 12ኛ ክፍል ከተፈተንኩ በኋላ ነው የመጣሁት። ያው ያገኘሁበት እዚህ ትምህርት ቤት ከገባሁ በኋላ ነው ያገኘሁት እና እንደዚህ አይነት እድል አለ ምናምን ተብሎ አስተማሪያችን ሲነግረን ከዛ በኋላ ነው ወደዚህ የመጣሁት ማለት ነው። ስሜ ሰላም ድንቀነ እባላለሁ። የፍሮንት ኦፊስ የሌቭል 4 ተማሪ ነኝ። ንፋስ ስልክ የገባሁት ያው 12 ውጤት አልመጣልኝም ነበር። በዛ ምክንያት ይሄን ትምህርት ቤት መረጥኩት። በሰዎች አስተያየት በሚሰጡ ሰዓት የትምህርት ቤት አሪፍ እንደሆነ ነገሩኝ። ከዛ ወደዚህ ትምህርት ቤት ምርጫዬን አደረኩ ማለት ነው። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ ህይወት መልካሙ ይባላል። የፍሮንት ኦፊስ የሌቭል 4 የመጨረሻ ተማሪ ነኝ። የመማሪያ ማስተማር ሂደቱ እጅግ በጣም አሪፍ ነበረ። ይበልጥ ትምህርቱን ወደነውና ያሉብንን ጋቦች ቀንሰን የተለያዩ ስኪሎች እንዲኖረን አድርጎናል። ለምሳሌ የኮሚኒኬሽን ስኪል፣ የላንጉጅ ስኪላችን፣ ችግሮችን እንዴት ነው ሶልቭ የምናደርገው የሚሉትን ስኪሎች እና ይበልጥ ካለን ስኪሎች ትልቅ እንትን እንድናገኝ ረድቶናል።